የ2026-27 ፕሪሚየር ሊግ ያሸንፋሉ ተብሎ ግምት የተሰጡት ክለብ አንደኛ አርሰናል 40% ግምት ተሰጥቶታል። ያው አርሰናል ባለፈው ዓመት የፕሪሚየር ሊጉ ሻምፒዮን ስለሆነ 40% ይሰጠዋል። ሁለተኛ ደረጃ ላይ ሲቲ ማንቸስተር ሲቲ 30% ተሰጥቶታል። ያው ያለፈው ዓመት ደግሞ በፕሪሚየር ሊጉ ሁለተኛ ደረጃ ይዞ በመውጣቱ እንደዛ ተሰጥቷል። ሶስተኛ ሊቨርፑል 15 ግምት ተሰጥቶታል። ያው ሊቨርፑል ያለፈው ዓመት ጥሩ የሚባል ፐርፎርማንስ አላሳዩም ተጫዋቾችም በጉዳት በምን አሁን ደግሞ አሰልጣኙንም ቀይረዋል። ከባለፈው ዓመት አሪፍ ይሆናል ተብሎ ይታሰባል። ተጫዋቾችንም አዲስ እያስፈረሙ ይገኛሉ። አራተኛ ደግሞ ማንቸስተር ዩናይትድ 10% ግምት ተሰጥቶታል። ያው አምስተኛ ደግሞ ቼልሲ 5% ግምት በፕሪሚየር ሊጉ ተሰጥቶታል። እና ይሄ ነው ግምት እየተሰጡ ያሉ እና ይህን ቪዲዮ ኮፒ ሊንክ ላይክ እና ይህን ቻናል በማበረታታት ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።